አንቺን ሲናገሯት ይጠይቋት እንደኔ ገብተው አሁን ትላንትና እያወራን ነበር እኮ ነበርሻለ ከላይ ነበር እንደኔ ገብተው ይጠይቋት እሷን በስነ ስርዓት ለምንድነው ይሄን ወሬ ከየት ነው ያመጣሽ ብሎ ይጠይቋት ታውቂኛለሽ እኔ ለምን አልጠየቅሽኝም አልኳት አይደለ እና እዚህ ጋር ሁሉም ይፈራል ደፍረሽ ስትጠይቂ የሆነ ነገር እንትን ስትይ እኔ ልንገርሽ ራሴን ከመስጠት ወደ ኋላ ለምለቀረኒ ማለት ነው ራሴን ከመስጠት ይሄ ፎቶ ይዘቅዝቀው ሲሰርቡ ግን የት ነበሩ እኔ ለምን አርጋቸዋለሁ እኔ ጠመዱኝ እግዚአብሔር እኔ ምን አርጋቸዋለሁ ከኔ ጋር ታይ ሰላም እንደዚህ አትናደጂ ወይ ታቸው በቃ የራሳቸው ጉዳይ ታቸው አንቺ አራን ተናገርቴ ምቲ አትሌን ጅርታራ ከነዱራ ዓለም ጋፈዱ ኦሶ አተካን እንጀኒ ዱፍቴን ናዱበት ሆ ጋፈዱ ዓለም እንዴ አኔ ማልቱ ይራፉ ደይሲ ማዩስ አፍ ደገ እንደገሳ አለ ኦሮሞ ኑቲ ዲጋዳ ዮቤት ኦጋቤ ካጉቱ ቢያራኑ በቃ ወኔኑ እንጃል ኢሳኒ ካማን ተነዱበት ያሲቲ ነማዱበት ኢሲማ ሊሜ የአረባ በርባዴኔና ራብሳ ሳባ ቀኒቲ ማን እንዱበዱ ጄቲን ጫልሲ ሆኖ አለን ጅርታ ያለም ጋፈዷን ይማሪም ጄሚ እኮ አሁን ታቸው አንቺ አሁን እንደዛ አንቺን ተከታትሎ መልስ የሚሰጡት ሰው ቤታቸው ማለት ነው በቃ ሌላ ነገር እኮ በጭሳዬ ያብጠለጠሏት ካልሆነ በሰቀር መባ ነው ገሩ ቁጭ ብዬ መስማት አልችልም እኔ ሌላ አይደለም ፋሚሊ ተነካ ለምንድነው ቤተሰብ የሚነካው አንቺ ቤት ኮት እዚህ ይልሻል ባለፈ የዛሬ ሳምንት አይደለ ለምንድነው እንደዚህ የምትዩ ዝም በማለት ተባበሪ እኔና እኮ ልንገራችሁ ኡርለት ቅዳሜ ለለታ ለሊት ሲነጋ ነው የተኛ ነው ሲነጋ ይሄው ዓለም ተኝታለች ዓለም ጋር ሼር አረግንላት እኛ ስንከራከር ስንናገር እዛ ቁጭ ብለን እኔና እሷ ብቻ ነበርን በጣም ብዙ ነበሩ የነበሩት በኮሜንት አለ በምን አለ የማያውቁትን ሁላ ንግግር እያመጡ ፎቶዬን እንዴ ገረድ እየተባለ እየተሰደብን እኮ ነው ኦኬ ገረድንም ብለን ተቀበልናቸው ይቅርታ ጠየቅን ሌላውም እንዴ እዚህ ጋር እየመጡ ፎሎ ፈላጊ ሁላ በሞተር የሳ ፎሎ የሚፈልግ ህዝብ እኮ ነው ያለው ሰላም ፎሎ ፍለጋ አይደለም የመጣው እዚህ ጋር እውነተኛ ሰው የተወሰነ ሰው አይቻለው እዚህ ላይ ስለ እውነት የሚቆም ሁሉ ጊዜ ሰለቸኝ ደከመኝ የማይል ማለት ነው ሁሉም ፕሮፋይላቸውን ቀይረው ነበር ዛሬ ላይ መተው እኔ ላይ ሲባል እኮ ሁሉ እዚህ ጋር ደግሞ የወንድሜን እስከሱ ነው ኢንፎርሜሽን ያመጣ ነው ብሎ አያወሩ ምን ሰላም እዚህ ጋር ያለው አያወሩትም ጌታን አያወሩ አዋርዳቸዋለሁ አያወሩም እዚህ ጋር ፎሎ መሰብሰብ አይደለም የኔ ወንድም አንቺ መናደድ የለብሽም ምን ያቀሻለው እንግዲህ ከአራት ወሩን ሙሉ ከነሱ ጋር እንደጮሽን ያለሽው የትም ቤት የመግባት መብት አላት ነው የምለው ነው ኦሮሞ የፈለገችበት ቤት መግባት አላት እሷ እየተሰደበች እስካልሆነ ድረስ ለሷ እየተለያለች እስከሆነ ድረስ በዛ ላይ ሰላም የዋሰውና ጥሩ ለሷም እንደሰማሁት ከሆነ ደግሞ ከማንኛቸውም በላይ እሷ ትቀርባለች ለፋሚሊ ለቤተሰብ ነፋፊም ብላ የምትገባ ከሆነ የቀነኒ ስም ካላነሱ በክፉ ምን ችግር አለው ዶክታ ብታወራ በትጫወት ፊራ ኮና ፋፊ አይደለችም ፊራ ድሮ ታወራ ነበር ከሆነ ሰዓት በኋላ በቃ አቁሚ ተባለች በቃ አቁመች የራሷ ምክንያት አላት እምልሽ እኛ እዚህ ጋር እንትን ማንለው ብዙ ነገሮች አለ ማተናገሪው አለ የሚፈራል በደና ጊዜ ቤተሰብ ታስተዋውቂያለሽ ምን እንደያለሽ ገብቶሻል በአሁን ሰዓት የሰው ህይወት ኢትዮጵያ ውስጥ ርካሽ የሆነበት ሀገር ነው ርካሽ በደና ጊዜ እኮ ስልክ ሰጫለሽ ታወሪያለሽ ትጫወቻለሽ አይደለ እኮ የሆነ ቀን ግን አንቺን ተሰጥቲ የሆነ ነገር ስትይሰምተው ሄዶ ዘጋ ያጠቃሉ እያየን እኮ ነው ባይና እና እኛ ስንት ጽሁፍ ነው የሚጻፍልን በውስጥ ስለማያገኙ ነው ከባድ እኮ ነው እና ማን ቤት ነው ሰላም ለዚህ ሲግሪታ ትሪታ ልሽን ትንሽ ማን ያለሽ
ናሆር ምን አገባው? እኔ እኮ ናሆር አንተ ማን? እኔ እኮ አንቺን ብዬ ነው እንጂ አንተ ማን ነህ ነበር የምለው። ማን ነው እሱ? ከስር ሆነሽ እየሰማሽ ነበር? አዎ ማን የለውም ጌታ። አይ ኖ ሊዛ ወጣ እኮ ነው ወዲያው አልገባም ብዬ ልሰኛ ነው አላልኩሽም? ና እሱም ዝም አለ እኮ እኔ በጣም ዝም አለ። ታጋምሻለሽ ለማስረዳት እሱን እንትን አትበይ። ማንንም መብትሽ ነው የትም ቦታ ረግጣቸዋል። ናገርም ብዬ ነው እንጂ ዝም የምለው። አሁን እኔ ኦሮሞ ራሱ እንዲላታለው ግን አይሰርቧትም። ስለማይሰርቧት ስለማቅ እኔ አንቺ ብንሄድ ይሰርቡናል እና ከኦሮሞ ጋር ግን በንግግር ነው እንትን የሚሉት። እዛ ለወዛ ነበርሽ እንዴ ዛሬ አለም እንደዛ ስትባል እኔ ስባል እኔ አይ መጨረሻ ላይ ነው የደረስኩት። እኛ ከሌ ሆነን እየተጋፈጥን ያለ ነው። እኔ እንደዚህ ቦታ ደግሞ እንትን አይደለም ማጋ እንደሆነን ያልተማሩ ዘው ብዬ እኔ እያወራች ነው የገባው። የምገባበትን ቤት እኮ አውቀዋለሁ። እኔ ገብቼ ረጅም ሰዓት የምቀመጥበትን ቤት አውቀዋለሁ። ለምን መሰለሽ? እኔ የክፉ ጊዜ ናት እሷ። እዛ ቤት የሚመጡ በጣም መልካም ሰዎች አሉ። በእሷ ማቃቸው የእሷ ጊፍተሮች ገብቶሻል። ጥሩ ሰዎች አሉ እዛ ጋር ለቀረኒም ሰፖርት ያደረጉ ናቸው በሳንቲም ደረጃ ገብቶሻል። ወጣው መናገር አይፈልጉ ሰፖርት ያደረጉ ናቸው። እዚህ ሀገር እንኳን ሰው ታሞብናል ብለኝ እንዲህ መጥቼ ሳወራ እንኳን ነገርሻለሁ ባንጃውን ራሱ ሰፖርት አድርገውታል ምናምን ጥሩ ሰዎች አሉ። እኔ እንትን ብዬ እዚህ ጋር ክፉ ነገር የማያደርግ ሰው ስለሷ መጥፎ ነገር ማውራት አይፈልጉም። እዚህ ጋር ዛሬ እኮ የቀረኒ የእንትን እዚህ ገቢ ማሰባሰቢያ እየተደረገ ነው የለቅሶ መድረሻ ምናምን ስል ኦኬ ብለው ነው መጥተው እነሱ ነው ቀጥታ በባንክ ነው ያስገቡት። ገብቶሻል። እንደዚህ የሚያደርጉ ሰዎች ጋር እኔ ለምንድን ነው እንትን የምለው? ግዴታ እንደኛ ወጥተው መለፍለፍ አለባቸው። ማውራት የማይፈልግ ሰው አለ። አሁን ኢትዮጵያ ማውራት አትፈልግም። ገብቶሻል። ትመጣለች አዲስ ነገር ምን አለ ብላ ትመጣለች። ምን ትላለች? ሁልጊዜ ስለቀረኝ እንደጠየቀች ነው። ግን ከኛ እኩል እኛ እንዘዛችሁ እንዴ? ከሰው በላይ ስልክ ገዝተው ምን ሊሰጡኝ ለኔ? አንቺ መግባት የምትፈልጊበት ቤት መግባት መብት አለሽ። ከዛ እኔ የእሷን ስም በክፉ ካላነሱ እነኛ ሰዎች ምን ችግር አለው? እነሱ ጋርም እንዳገቢ አንቺ ብቻውን ይጩህ እሱ ራሱ አረን ያርገባው ገብተሽ ነው። ቆይ ሰላም ማን ቤት ገብተሽ ነው? የኔ ጓደኛ ፊራ እንዴ ዛሬ 2 አመት ከመጣ ዛሬ ቀን እንኳን አይደለም ጓደኝነታቸው። ድሮ ነው የነሱ ጓደኝነታችን እንገባለን እዛ እናውራለን። አለምን ታውቃለች እኮ አለምን ከላይ ትመጣለች ታይናለች በፊት ይመስለኛል። እኔ ናሆር የሆነ ነገር ብለውት ይሆናል እንጂ ሰው ቤት ስለገባሽ አይናደድም ነው የምለው። ሰላምዬ የሆነ ነገር ብለውት ይሆናል። አረ ሲጠመዝዙ ለራሳቸው ይመለስላቸዋል። ዝም በያቸው እንጂ አይ ዶንት ኖ እንደዚህ አይነት እንትን ያለበት ውሸት ስላጡ እኮ ነው ኢትዮጵያ ውሸት ስለጠፋ ውሸት። እኔ ደግሞ እዚህ ጋር መጥቼ ይሄ ውሸት ነው ብዬ ስለምናገር በጣም ይገርማል። መሬት ላይ ወርዶ አንድ ነገር የሰሩት ስራ አላየንም። ፎሎን የሰበሰበ መጣው ነገ ጠዋት ቢዝነስ ይሰራሉ። ለማየት ያብቃችሁ። ሰላም ምናምን ትላለህ። ለማ ካልመጣ እዚህ ላይ ለምን መጥተው አይናገሩም? ቤተሰብ እንዴ ዝም ብሎ ቤተሰብ መሰሏቸው እንዴ? ሰው ገንዘብ ስለሌለው መርከስ አለበት እዚህ ላይ መጥቶ የማን ማሰለሽ ነሚ ያታቂው መጽሐፍ የጻፈ ኦሮምኛ መጽሐፍ ነሚ ዋቆ ሁሉ ነበረ። አሁን ነሚ ዋቆ የአዱኛ ወንድም እኮ ነው። ባለ እንትን እኮ ናቸው እነሱ በጣም የታወቁ ናቸው። ምንሽ የታወቀ ነው። ለማን ነው አበባ የሰጠሁት?
ስንት አበባ ሰጣ ነው በዚህ አንድ አበባ አንድ አበባ 30 ኮይን ሰጠውልሽ። እኔ ደግሞ እኮ ማለት ሰጠኝ ነው እኔ ሰላም ወይ አመሰግናለሁ አመሰግናለሁ። አይ እንትና ሰጣኝ እኮ ነው እኔ የለኝም ነበር ማለት ነበር ሜርድ ሰጣኝ። አረ መጋይስ ያለመጥለት ሜታና ገዳ ብቻ ነው። እሱም ሌሎቹ የራሳቸውን እንትን ነው የሚፈልጉት። ገዳ ሜታ ኢትዮጵያ አንቺ ማናት እና እንትና አነፊ ወንድ አላውቅም። ኧረ ሴት ነው የምልሽ። አይ ከሴቶች ኦሮሞ ማለት ነው። ልንገራችሁ ኦሮሞንማ ትንሽ ልቦጭቃት እዚሁ አስቀምጬ ብታይ ወይኔ ከሰላሌዎቹ ጋር ስትገናኝ ከዘመዶቿ ጋር ፖለቲከኞቹ ማለት ነው አመላለሷ እንትና ቤት ማነው ስሙ ቱሉ ቤት በስመ አብ የሚገርም ኢትዮጵያ ማውረብኛ ሰባ ምን ሰላለች አረ ትናገራለች ከላይ ባሰ ደግሞ አለ አትናገርም አለ ያው ቀስ ብላ ነው የምትናገረው። እኔ እኮ የጮኩ ነው የምናገረው። እኔ በቃ ክርክርሽ ክርክር አይደለም እና እውነትሽ ጋር ትቆማለሽ። እንደ እነሱ ስለማዋሸ እኔ ከነሱ ጋር ማዋሸት አስፈለገ እንዴ? እኔ እኮ የሆነ ነገር እንደምታዋሹ ስንትያቸው ምን ይላሉ መሰለሽ? እንትን ነው አሉባልታ ነው አሉባልታ ነው የሚሉት ነገር ደግሞ አለ። ማን ነው የሚለው? እንደዛ ነው የሚሉት። አሁን አሉባልታ ነው ይሉሻል። አዎ እነሱም አይላሉ እኮ ግን እኔ ስለሽ የመሰለኝን ነገር ነው እንጂ ከነሱ ጋር እነሱ እኮ ግን እኔ እኮ እዛ ቤት ገብቼ ማለት ሲጀመር ከሌሎቹ ጋር እንተዋወቃለን ግን ኦኬ እንደዚህ እንትን አይደለም። ከነዚህ ጋር ደግሞ እርዳታ ምናምን እንሰራለን። በቀዘቀዘ ጊዜ እኔ አለም ኢትዮጵያ እንኳን አገባም ከላይ ነው የምትቀመጠው፣ በብዛት አትገባም እኮ በቃ እንትና አንቺ አያል የምትባል ይጻፋችብኝ አያል ይባል እንትና ቤት የምትመጣ የጫሉ ፕሮፋይል ነበራት። አዎ ነበረች። ጃልጋዲሳ ጋር የምትመጣ እና ሀዊን እናስገባለን። ሀዊ የትኛው ኦሮሞ ወይስ ሀዊ ጂት? ሀዊ እንትና ቤት ሮበሌ ቤት የምትገባው እሷ ትገባ ነበር። ጠዋት ራሱ ነበረች። ሜታ ሳያስረዳት ምናምን ነበሩ። ብዙ ናቸው። ያፈሩሻት ማንን? ሀዊን
የት አየዋት? ባለፈው የሆነ ቤት ወጥተሽ አለም ቤት ነው እንዴ? እንዴት ነሽ? አለምና ኦሮሞ እናንተ ሁለታችሁ ነው ሰላም የምላቸው እንጂ እኔ እንትን ናት የሮበሌ ግርፍ ምናምን እላታለሁኝ። ኧረ ሮበሌ ጋር ኧረ እሱ አይደለችም በቃ ሌላ ናት። ግን ጥሩ ልጅ ናት እኮ ያው በጣም አንዳንዴ የአለማወቅም ነው ታውቂያለሽ። እንጂ ስትቀርባት በጣም ጥሩ ልጅ ናት ማለት ነው። በውስጥ እኮ ነው አራመነኛ ቲክቶክ በሽታ እንብላ ታምታውቃታለች ማለት ነው። ይሳቅ ነው ሳቅ። እኔ እና ሊዛማ ለሊቱ ሙሉ አደር። በስመ አብ ምን አለሽ ደግሞ አንቺ ሞንሽ አወቀም እኔማ ይው ትንፋሽ ተሰጧቸው እኮ አላስወራ ብዬ አይደለ እኮ እኔና ኮነና ሰው ቤት ገብተን ሌሊት አለምን ልንጠራ ሼር ብናረጋት ምናምን ሩቦ ይሄ ግሩፕ አው በጣም ውሸት አስመሳይ መንገዱን ታውቂያለሽ። መንገዱን ያስጠላቸው እኔ ሀገሬ ስለሆነ የሀገሬ መንገድ አውቀዋለሁ። እንዴ ስንት ሰዓት ወጥተሽ ስንት ሰዓት እንደምትገቢ ከዛ እንትናሽ ሰኝ አው እውነቷን ነው አለ ታወቀችው እሷ እውነቷን ነው አለ። ከዛ በቃ ሊዛ ራሱ አላወቀችም ነበር አንዳንድ ነገሮች። ከዛ እንደዛ ነው እንዴ ያለች ሊዛማ እንደዛ ነው ስለ ሬሳው እኮ ነው ታወቅኩኝ። ለነገሩ ያው ማኮና ሼር ያደረገችልኝ እንቅልፍ ያሳጣች ሊዛ ነች። አሁን መጥቻለሁ። ስሚ ኢትዮጵያ ወይ አለምን ቅምጥ የወንድ ቅምጥ ናት። አዲስ አበባ አለቻት አንዷ። ማን ነበረ በቀደም ይዞ ዞረባት? እንትና ነቻ እሷ ቤታው ገብት ብታይ ማለት ነው። ሌሊቱ ሙሉ ቁጭ ብለን አድረን ሰዋነሽ እንደ አንቺ ሸዋ ሰላሌ ሰላሊት እኮ ናት።